የሰገዱናትን መግሪብ ሰላት ለምን ሶስት ወይ ሁለት ለምን ያ ውሳኔ ወሰነ በዚህ መልኩ من حج فزارك حج አድርጎ የኔን ቀብርን መጥቶ የዘየረኝ ከሞትኩ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ካነ አልሁዘሊ የተባለ አንድ ገጣሚ ነበር እዚህ በፊት ምን ነበር ያለው አሉት ለሰይድና አቡበክር ረዲየላሁ ዐንሁ እነዚህ ሶስቱ ያው ከዓብ ቢን ማሊክ ወሙራራ እና ሂላል ኢብኑ ኡመያ እነዚህ ሶስቱ ናቸው ሰይድና ከዓብ ይህን ቂሳን ሲናገር ኢነላህ ሁወ ተዋቡ ረሒም አላህ ጀለ ጀላሉ በርግጥ ተመላሽ የሆነ ጸጸትን ተቀባይ የሆነ አዛኝ የሆነ ጌታ ነው ብሎ አላህ ነገራቸው ይህን ተውበታቸውን አስተማሪና ፋይዳ ያለው ስለሆነ እንቅረው እንየው ሙፈሲሮቹም ሁሉም እዚህ ቦታ ላይ ማንነታቸውን ከመጥቀስ ጋር የተውበታቸው በርም ሲከፈትና ሲሰጥ አላህ ጀለ ጀላሉ ይህን ይጠቅሰው ነበር ባለፈው ደርሶቻቸው ላይ አንዳንድ ነገራቶችን አሳልፌያለሁ ነካነካ አርጌው ሰይድ ኢማም አልቁርጡቢ ይሄ ኢማም አልቁርጡቢ ኪታብ ላይ ተፍሲራቸው ላይ ቂሳውን ጠቅሰውታል ምን ይላሉ ሰይድ ኢማም ሙስሊም ይዘገቡት ነው ቡኻሪም ዘግበውታል ሐዲሱን የታወቀ ሐዲስ ነው የገዝወት ተቡክ ጊዜ ከዓብ ቢን ማሊክ ራሱ ነው የሚናገረው ከሶስቱ ውስጥ አንዱ ማለት ነው ከዓብ ቢን ማሊክ ይባላል እንደዛን ጊዜ ነገሩም የገራልኝ ሁኔታውም የተስተካከለልኝ ለዘመቻ ማለት ነው እንደዛን ጊዜ የለም ይላል እንደዛን ጊዜ ነገራቶች እንዳለ የተስተካከለልኝ ቀን የለም ሁሉንም ዘመቻን ተሳተፍ ያለው እኔ ከነብያችን ጋር ሰለላሁ ዐለይሂ ወሰለም የበድር ዘመቻ ብቻ አምልጦኛል የበድር ዘመቻ ደግሞ አልተወቀስኩም ማንንም አልተወቀሰም የቀረ ለምን የሆነ ገንዘብን ፈልገው ነበር የወጡት የቁረይሽ ስለዚህ ማንንም አልተወቀሰም እኔም አልተወቀስኩም የበይዓት አልዓቀባን ደግሞ ተገኝቷል ከመዲና ሰዎች ጋር ገና ነብያችን ከመሰደዳቸው በፊት ገና ትንሽ ሆነው ማለት ነው በይዓት አልዓቀባ ላይ ተገኝቷል ያ ደስ ይለኛል ይላል ያችን መገኘቴ ገና ነብያችን ሳይሰደዱ በፊት በሌሊት ማግኘቴ በድር ዘመቻ ይቀየርል በባል አልፈልግም ይላል ያቺ በጣም ምርጥ ሌሊት ከመሆኗ የተነሳ በእንደዚህ አይነት መልኩ በነበርኩበት ሰዓት ይሄ ዘመቻ መጣ የዛ ሰዓቱ ደግሞ ጥላዎች ምርጥ የሆኑበት ፍራፍሬው የደረሰበት ሰዓት ላይ ነው እኔ ራሱ ተነሳስቻለሁ በቃ ስንጠብቅ ነበር ያን ጊዜ የቴምሩ የምኑ የኒዕማው ሰዓት ማለት ሙስሊሞቹ ተነሱ አብራቸው ለዘጋጅ ወጣለው አለ ከዓብ ቢን ማሊክ ነገር ግን ምንም ሳልዘጋጅ እመለሳለሁ ዝም ብዬ ደግሞ ሳያቸው ደህና ፈረስ ስላለኝ ቢወጡ ከዛ በኋላ ሰሃባዎቹ በጣም ነገሩ ተፋጠነና ዳዕዋቸው እንትኑን ይሄን ተቡክ ዘመቻውን ወጡ አሉ ከዛ የሆነ ጊዜ አላህ አልጻፈልኝም ስወጣ ከሄዱ በኋላ ማየው ሰው ወይ ሽማግሌ መንቀሳቀስ ማይችል ወይ ሴቶች ወይ ደግሞ ሙናፊቆች ግልጽ የሆኑ ሙናፊቆች እኛ ውስጥ ለውስጥ ምናቃቸው ማለት እኔ ብቻ በእነሱ መሃል ሳይ በጣም ማዘን ጀመርኩ አሉ ከዛ ሰይዳችን ሰለላሁ ዐለይሂ ወሰለም ማንንም አልጠየቁም ጸጥ ብለው ተጉዘው ነው ልክ ተቡክ እንደደረሱ ما فعل كعب بن مالك አሉ كعب بن مالك ምን ሰራ የት ሄደ ለምን አልመጣም ብለው ሲሉ አንዱ ተውት ያ ረሱላህ ሱማ ያህ ልብሶቹና እንትኖቹን ጋቢዎቹን ምኖቹን እነሱን ልብሱን ቁጭ ብሎ ማየት እሱን ወደ ኋላ ያስቀረው ኒፋቅ ነው ማለት ነው ኩራት ነው ያስቀረው ወደ ኋላ ብሎ ሲላቸው ሰይድና ሙዓዝ ብን ጀበል ሰሃቢዩ ተው والله كعب بن مالك ላይ ኸይርን እንጂ ሌላ ነገር አላየንም ተው ብለው እሳቸው ጸጣሉ ሰይዳችንም ሰለላሁ ዐለይሂ ወሰለም ጸጥ ካሉ በኋላ ከሩቅ የሆነ እንትን ሰው ምልክት ሲያዩ ኩን አባ ኸይተማ አሉ አባ ኸይተማ ሁን ሲሉት አባ ኸይተማ ነው የአባ ኸይተማን ቂሳን አውርተናል ከዚህ በፊት ነብያችን ሰለላሁ ዐለይሂ ወሰለም ተቡክን ዘመቻን ከወጡ በኋላ ቤቱ ላይ ሆኖ ልክ ቤቱ ሲገባ በዚህ በኩል ድንኳን ተጥሎ ድንኳኑን ውጪውን ውሃ ረጭተው ሁለት ሚስቶቹ ነገሩን ፏ አድርገው እየጠብቁት ነው እኔ በሚስቶቼ በጥላ በምግብ ቁጭ ብዬ
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በፀሐይ በድካም በረሃብ ይሄ ፍትሃዊነት አይደለም። ሁለታችሁም ጋር አልገባም አዘጋጁልኝ ጉዞዬን ስንቄን ብሎ ያለውን ይዞ ነው በፍጥነት ልክ ተቡክ ሲደርሱ እሱ ፈጣን ስለነበረ በጣም ፈጥኖ ልክ ደርሶ እዛ ከሩቅ ሲያዩት አባ ኸይተማ ሆን ሲሉት አባ ኸይተማ መጣ። ይሄ ይሻልሃል አሉት ሰይዳችንም ሰለላሁ ዐለይሂ ወሰለም። እርስ በርስ የሚታዋወቁት ነገር ስላለ ማለት ነው አላህ አሳወቋቸው። ከዛም በእንደዚህ አይነት መልኩ እንትን አሉ ሰይዳችን ሰለላሁ ዐለይሂ ወሰለም። ወር ከምናምኑን ጨርሰው ሲመለሱ ምን ይላል ከዕብ ብን ማሊክ ረዲየላሁ ዐንሁ ልክ የተመለሱ ጊዜ ጭንቀቴ ወረረኝ፣ ጭንቀት ወረረኝ። በዚህ ሰዓት ምን ብዬ ልዋሽ፣ ምን ብዬ ላመካኝ፣ ሰበብ ማሰብ ጀመርኩ። ነገ ከሳቸው ቁጣ በምንድነው መውጣው፣ በምንድነው ማመልጠው እያልኩ መጨነቅ ጀመርኩ አለ። በእንደዚህ አይነት መልኩ ረሱላችን ሰለላሁ ዐለይሂ ወሰለም መጡ። ልክ መምጣታቸውን ሳረጋግጥ አወኩ አለ ልቤ ላይ ወላሂ በምንም በውሸት በምንም አይነት መልኩ ከሳቸው ላመልጥ አልችልም። ስለዚህ እሳቸውን እውነት ለመናገር ውስጤ ላይ ወሰንኩ አለ ከዕብ። ውስጤ ላይ ወስኜ እውነትን ለመናገር ከዛ ረሱላችን ሰለላሁ ዐለይሂ ወሰለም የመጡ ጊዜ ሁል ጊዜ በመስጊድ ነው የሚጀምሩት። ከየትኛውም ጉዞ ሲመጡ መጀመሪያ መስጊድ ነው የሚገቡት። መስጊድ ላይ እንደመጡ ለቤተሰብም ለምንም ይነገራል። ረካዓተይን ሰግደው እረፍት አድርገው ከዛ በኋላ ወደ ቤቶቻቸው የሚሄዱት። ወለሃዛ እዛ በሄዱበት መጣ ሰው መስጊዱ ላይ እኔ እኮ እንደዚህ እንደዚህ ሆኜ ነው አብሬያቸው አልወጣሁት፣ እኔ እኮ እንደዚህ እንደዚህ ብዬ ነው ሙናፊቁም መጥቶ እንደዚህ ሆንኩ ሊነግራቸዋል። ለአንዳንዱ እስትግፋር ያደርጉለታል፣ አንዳንዱን ማህርታ የሚጠይቅ ማህርታ ያደርጉለታል፣ አንዳንዱን እሺ መርሃባ እያሉ ይቀበሉታል። ወደ 80 ምናምን ከ80 በላይ ሰዎች ነበሩ እየመጡ የሚያቀርቡት። ልክ እኔ ደረስኩ አሉ ከዕብ ብን ማሊክ። ልክ ደርሼ ሲዘይራቸው የተቆጣ ሰው ፈገግታ ፈገግ አሉ። የተቆጣ ሰው ቁጣ። ከዛ በኋላ ተዓል ና አሉትና እሺ ብዬ መጥቼ እግራቸው ጋር ቁጭ አልኩ። ኢቅራ በማለት የጀመረው መልእክት 23 ዓመታትን ደረጃ በደረጃ እየወረደ ተከተበ። እርሶስ ከዚህ ሰማያዊ መልእክት ድርሻው ምን ያህል ነው? ቁርአንን ተምረዋል? ካልተማሩ እድሜ ያልፏል አለም ጊዜ የለኝም ብለው እንዳያስቡ ዘምዘም ኦንላይን ቂራት ማዕከል ለዚህ ጥያቄ መልስ ይዞ ወደ እናንተ ብቅ ብሏል። ቁርአንን ባሉበት ቦታና በክፍት ጊዜው ይማሩ። ቁርአንን ያጠናቀቁ ከሆነ ቀጣዩን የኢልም ምዕራፍ ይክፈቱ። ስለ ሰላትና ኢባዳ በየዕለቱ ስለሚያከናውኑት ግብይት የእስልምና መርሃ ግብር ምን ይላል? ፊቅህ፣ ሐዲስ፣ ሲራ፣ ነህው፣ ሰርፍ፣ የቁርአን ተፍሲርና ሌሎች የእስልምና እውቀት ዘርፎችን ብቁ በሆኑና ልምድ ባካበቱ ኡስታዞች እኛ ዘንድ ይማሩ። ለመመዝገብና ለበለጠ መረጃ 0978 67 0423 ወይንም 0993 34 50 20 ይደውሉ። ዘምዘም ኦንላይን የቁርአንና የኢልም ማዕከል። ማኸለፈክ ምንድነው ወደ ኋላ ያስቀር? ምትጫንበትን ምትሄድበትን ነገር ገዝታን ነበር? ሰምተዋላ ተዘጋጅቶ እንደሆነ ያለው ሁሉ ነገር የተመቻቸለት እንደሆነ አውቀዋል። ገዝታል ነበር ምትሄድበትን ፈረስ ወይም ግመል። ለምን እንትን አልክ ሲሉት ያ ረሱላህ አላቸው ወላሂ እኔ ዛሬ እዚህ ጋር የተቀመጥኳት መቀመጥ የሆነ የዱንያ ሰው ጋር ቢሆን ኖሮ አላቸው ወላሂ ከቁጣው ማድረግ ከነበረብኝ ነገር ወደ ኋላ ቀርቼ የሆነ የዱንያ ሰው ሌላ ሰው ከርሱ ውጭ ያለ ሰው ቢሆን ኖሮ እሱ ጋር የተቀመጥኩት ከሱ ቁጣ የምወጣበት ዑዝር ነበረኛ። የመከራከርና የማውራት ችሎታም ተሰጥቶኛል። ነገር ግን ወላሂ ዛሬ የውሸት ወሬን እንድትደሰቱብኝና ይቅር እንድትሉኝ ብዬ የውሸት ወሬን አውርቼ በኋላ ግን አላህ ጀለ ጀላሉ እኔ ላይ እስከ መጨረሻው ድረስ የምትቆጡብኝን ነገር ቢገልጽብኝ እጠፋለሁ። ሊገልጽብኝ ይችላልና ላኢላሃ ኢላ አንተ። ነገር ግን የእውነቱን ንግግርን ነግሬዎት ደግሞ ውስጣችሁ ላይ የሆነ ነገር አግኝታችሁብኝ ተቆጥታችሁብኝ ከዛ በኋላ ግን ምትደሰቱብኝ ይሆናል። ስለዚህ እኔ ከእውነቱ ሌላ ነገር አልነግራችሁ። ወላሂ ማካነ ሊ ዑዝር ምንም አይነት ዑዝር አልነበረኝም ወላሂ አላቸው ለሰይዳችን ሰለላሁ ምንም አይነት ዑዝር አልነበረኝ። ቀውይም የገራለትም እንደዚህኛው ዘመቻ ላይ አጋጥሞኛ ያቅም ቁዋም መግራትም ነገራቶች ገንዘብም ሁሉ ነገር
ተመቻችቶልኝ ነበር ሲላቸው ምን አሉ አማ هذا فقد صدق ይሄማ እውነትን ተናገረ ቁም አላህ በአንተ ጉዳይ እስከሚፈርድ ድረስ ጠብቃሉት ተነስቶ ሄደ በእንደዚህ አይነት መልኩ ሲሄድ ከጎሳዬ የነበሩ ሰዎች እየተከተሉኝ والله አንተ ላይ እኮ አንድ ወንጀል ሰምተን አናቅም እስከዛሬ ድረስ ከሳቸው ወደ ኋላ ቀርተ ወንጀልም ሰምተንብህ አናቅም ይሄ ዘንብ ግን ሁሌ ትነወርበታል ለምን ለሳቸው ዑዝር አላቀረብክም ስንቱ ዑዝር አቅርቧል እንዴ ወደ ኋላ ይቀርው እንደዛ ለምን አላቀረብክም ይበቃህ ነበር ለውሸትህም ለወንጀሉም ለምኑም የሳቸው ማህርታን አላህን እስትግፋር ሲጠይቁልህ እሱ እኮ ይበቃህ ነበር ምናምን ይያሉ እየጨቀጨቁኝ እኔ ለመመለስ እስከማስብ ድረስ አለ ወደ ኋላ ተመልሼ በቃ ቅድም ያልኩት ውሸት ነው ልል ማለት ነው በእስከዛ ደረጃ ጨቀጨቁኝ ሰዎቿ ከዛ በኋላ ግን ዞር አልኩና ለራሱ ለቤተሰቦች ለጎሳዮቼ ልክ እንደኔ የተባለ ሰው ግን ማን አለ ሰው አለ ብዬ ስጠይቃቸው አዎ ሁለት አለ አንደኛው ሙራራ ኢብን ረቢዓ ሌላኛው ሂላል ቢን ኡመያ እነሱም እንደዚህ ተብለዋል ሲባሉ የጠቀሱልኝ ሁለት ሰዎች አሉ ትላልቅ ሽማግሌዎች ከኔ የሚበልጡ በእድሜም ሷሊሆች የበድር ዘመቻን የተሳተፉ ሰዎች የበድር ዘመቻን የተገኙ ሰዎች ሷሊህ ከኔ የሚበልጡ ሚሻሉ ሰዎችን ጠቀሱልኝ አይ እነሱማ ካሉ አልহামዱሊላህ የነሱ መንገድ ይበቃኛል እንደዚሁ የሚከሰተውን ነገርን ተጠብቃለሁ ብለው እንደዚህ ያሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እነዛን ሶስት ሰዎች ማንንም ሰው እንዳያናገራቸው እንዳያዋራቸው ብለው አዘዙ ሃያ እንግዲህ ፈጅተነበ الناس ሰዎች እኛን ተቆጠቡን አሉ ተለወጡብን አሉ ተቀየሩብን መሬት እኔ ምኖርባት ማቃት መዲና አልሆነችብኝም እኛ ምናቃት መሬት አልሆነችልንም ሁላችን በእንደዚህ አይነት መልኩ 50 ሌሊት 50 ቀን ማለት ነው ቆየናል ሁለቱ ሳሂቦቼ ሽማግሌዎችም ስለነበሩ ቤት ገብተው ለቅሷቸውን ብቻ በቃ ቀን ማታ ያለቅሳሉ ቤታቸው እኔ ትንሽ ጠንካራ ነኝ ወጣት ነኝ ስለዚህ ወጣለው እሄዳለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር መጣለው ሰላምታ አቀርብላቸውና ከንፈራቸውን አያለው ቀስ ብለው መልስ ሰጡ አልሰጡም ብዬ አያለው ጸጥ ይሉኛል እንደገና አብራቸው ጀማዓ ሰግዳለሁ የተቀመጡበት ቦታ ቀረብ ብዬ ሰላት ሰግዳለሁ ቀስ ብዬ እንዲህ ሳያቸው አያዩኝም እኔ ወደ ሰላቴ ስዞር ወደ ፊት ስዞር ደግሞ ቀስ ብሎ ያዩኛል እሳቸውም ጨንቋቸዋል ሰይዳችንም ሰለላሁ ዐለይሂ ወሰለም ነገር ግን ይሄ የአላህ ትእዛዝ ሆኖባቸው ቀስ ብሎ ያዩኛል ወደ ሰላቴ ስዞር አሉ በእንደዚህ አይነት መልኩ እየተጨነቁ ባለበት ሰዓት እኔም ጨንቆኛል አቢ ቀታዳ ሰሃቢዩ ረዲየላሁ ዐንሁ ያጎቴ ልጅ ናቸው አሉ እሳቸው ጋር ሄድኳል እሱ ጋር ሄጄ ባስከፍት እንትን ብል ሄጄ ሰላምታን አቀርብለታለሁ ጸጥ አለኝ መልስ ሰጠኝም ሰላምታ لا اله الا الله በአላህ ጠይቀሃለሁ አላህና መልእክተኛውን እንደምወድ አታቅም እኔ ሙናፊቅ እንዳልሆንኩ ማለት ነው አታቅም ጸጥ አለ ድጋሚ ጠየቁት ጸጥ አለኝ ሶስተኛ ስጠይቀው አላሁ ወረሱሉሁ አለም አለው አላህና መልእክተኛው ይወቁ ይለኛል የዛ ሰዓት ላይ አልቻልኩም ማለት እንባይ ፈሰሰ ድጋሚ ተመልሼ እንትኑን አጥሩን ዘሉን የገባው ካዕባ ዘልዬ ተመለስኩ አለ ወጣው በመዲና ሱቅ ገበያው ቦታ ላይ ዞራለሁ አንድ ሰው ዞር ብሎ ያናግረኝ ሁሉም ጸጥ ይለኛል በእንደዚህ አይነት ሁኔታ ላይ ሆኜ ሌላ ከባድ ፈተና ደግሞ መጣ ምንድነው ያ ፈተና አንድ የነሳራ የሮማ ሀገር ነጋዴ እዛ መዲና ላይ መጥቶ የሚነግድ ከዓብ ኢብን ማሊክን ታውቁታላችሁ ብሎ ይጠይቃል አገኘውትና አቤት እኔ ነኝ ብዬ ስጠይቀው ስለው እንካ ይሄ ገሳን መሊክ ንጉስ ነው በሮማ በካፊሮቹ ነሳራዎቹ ጋር ያለ ንጉስ ነው ከሱ ንጉስ የተላከ ደብዳቤ ነው ብሎ ሰጠኝ ሳነበው ምን ይላል እናቃለን ሰምተናል ወዳጅህ እንደገፋክ እንዳታናግሩት ብሎም ሰው እንዳነሳሳብክ እናቃለን አንተ ደግሞ ምትዋረድም ምትበላሽም ሰው አይደለህም ምን ችግር አለ እዛ ሀገር ባይቀበሉኛ ጋር እኮ መቀበያ ቦታ አለ እና ከኛ ጋር አብረህ ተከብረህ ትኖራለህ ብሎ ከማን ከካፊር የበለጠ ወደ ኩፍር ሊያነሳሳው ማለት ነው መሻይኾቻችን ምን ይሉ ነበር ሰውየው ልክ የሆነ ፈተና ላይ ሆኖ አላህ ሰብሩን ሊፈታተነው ሌላ ፈተና ይጨመርበታል እዛው ላይ ሚገፋፋ እዛው ከዛ በኋላ ግን የሚመጣው ኑስራ እርዳታ ከባድ እርዳታ ነው የሚመጣው
ላኪን መጀመሪያ እዛ ሰዓት ላይ እቺን ብቻ በሰብር አልፋታለሁ ብለህ በምታስብበት ሰዓት የሆነ ሌላ ነገር ይጨመራል። አሁን የበለጠ የሚገፋውና የበለጠ ወደዛ ከዲን እንዲሸሽ ሊያደርገው መስሎታል። በጣም ተቆጣውና ያናደደኝ አሉ ሐታ ካፊር እኔ ላይ ለመክፈር እስከሚከጅል ደረጃ ደረስኩ ማለት ነው። እንደዚህ አይነት ደረጃ ላይ ነው ደረስኩት። ምን አይነት ወራዳ ነኝ? ካፊር የሆነ ሰው እኔ ላይ እስከሚከጅል ዲኒ ላይ እስከሚከጅል ድረስ ደረስኩ ማለት ነው። ይሄ ውርደት ነው። አንድ ዘመቻ በመቅረት ብሎ ወስጄ እሳት ውስጥ ከተትኩታል። በእንደዛ አይነት መልኩ አቃጠልኩት። ከነዛ 50 ቀኖች ውስጥ 40 ቀኑ ያለፈ ጊዜ የአላህ መልእክተኛ መጣ። የረሱላችን ሰለላሁ ዐለይሂ ወሰለም ልከውት አንድ ሰው መጣና እኔ ጋር ምንም ሳያናግረኝ ቀጥታ ምን አለ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሚስትህ ጋር ሚስትህን እንድትርቃት አዘውሃል አሉት። እሺ እፈታታለሁ ወይስ ምን ላድርግ? መፍታት አላሉ፣ ራቃት ነው እንዳትቀርባት። መርሃባ ብዬ ለሚስቴ ቤተሰብሽ ጋር ሂጂ፣ ከዛ በኋላ እስኪ የሚከሰተውን ነገር እናያለን አልኳት። የሂላል ቢን ኡመያ ለሶስቱም ነው የተላከው። የሂላል ቢን ኡመያ ሚስት መጣችና ያ ረሱላህ አለቻቸው። ሂላል ቢን ኡመያ ሼኽ ሽማግሌ ነው፣ ደካማ ነው፣ ኻዲም የለውም። ምን ትጠላላችሁ እኔ በኻድመው ሲሏቸው፣ አይ እንድትኻድሚው አልጠላም፣ ነገር ግን እንዳይቀርብሽ አብሮሽ እንዳይተኝ ብሎ ሲሏት፣ ያ ረሱላህ እሱ ምንም እንቅስቃሴም የለውም፣ ሚንቀሳቀስም ነገር አይደለም፣ ከመጀመሪያ ጊዜ ጀምሮ እያለቀሰ ነው እስካሁን፣ ዞር ብሎ ሴት የሚያይበት ጊዜም የለውም አለቻቸው። የኔ ቤተሰቦች መጣ። አንተ ለምን ቤቱ ላካት? ለሂላል እኮ ተፈቅዷል እንድትኻድመው፣ አንተ እንድትኻድምህ ለምን አታስፈቅድም ይሉኛል። ዝም በሉ እኔ አውቃለሁ፣ እሱ ሽማግሌ፣ እኔ ሄጄ እሳቸውን ባስፈቅዳቸው ምን እንደሚሉኝ አውቃለሁ። አንተ ወጣት አይደለ እንዴ? ዋና ረጁል ሻብ ወጣት ሆኜ እንዴት ብዬ ይሄን ማስፈቅደው ብዬ በእንደዛ አይነት መልኩ ቀጠልኩ አሉ። 50ኛው ሌሊት የሞላች ጊዜ ከቤቶቻችን ውስጥ አንዱ ጣራ ላይ ሰላተል ፈጅርን ሰግጄ ጨርሼ፣ ጣራ ላይ ስላችሁ እንደኛ ሀገር ጣራ እንዳይመስላችሁ፣ ያው አረብ ሀገር እዛ ላይ ጣራው ላይ መጨረሻው ላይ ይተኙበታል፣ ይሰግዱበታል፣ የታወቀ ነው። ንፋሱም ቀዝቀዝ የሚልበት ሰዓት ላይ እዛ ላይ ይወጣሉ። አረብ ሀገር እንደዛ ነው የሚኖረው። እዛ የሰገድኩ ጊዜ አላህ እንዳለው ቁርአን ላይ አሁን እንደቀራናት አያ አላህ እንዳለው ነው አለ። መሬቱ ጠቦብኛል፣ ነፍሴ ጠባብኛለች፣ የመጨረሻ ጥግ ደርሰናል። እነ ጭንቀት ላይ በዛ ሰዓት ላይ ነው ሚጮህ ድምጽ የሰማሁት። ጩኸት ምን ይላል? ያ ከዓብ ቢን ማሊክ አብሽር፣ ከዓብ ቢን ማሊክ አብሽር ብሎ ድምጹ ጩኸቱ ቀድሞ መጣል። የዛን ጊዜ በቃ አላህ ተውበታችን እንደተቀበለን የሆነ ትእዛዝ መጥቷል ማለት ነው፣ የሚያስደስት ነገር ብዬ ደስ ብሎኝ ሱጁድ ወረድኩ አሉ። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም ፈጅር ሰላት እንደሰገዱ ነው ለካ የዛን ቀን ተውበቱን እቺን አያን የቀሩላቸው። ለኸልቁም እንትን አሏቸው፣ ነገሯቸው። ሰዎች ቢሻራውን ለማድረስ መሯሯጥ ጀምሯል። ከማንም በላይ ግን ይላል ከዓብ ማንም ሮጦና በፈረስ እስከሚደርስ ድረስ ድምጹን የደረሰኝ መጀመሪያ ያኛው ቀድሟቸዋል ሌሎቹን በፈረስ ምናምን ከሚመጡት። ከዛ ያ ድምጹን የሰማውት ሰው መጥቶ ቢሻራውን ሲያደርሰኝ ደግሞ በአካል ልብስ አውልቄ ያለችኝ ያቺ ልብስ ነበረች፣ እሱን አውልቄ አለበስኩት። እሱ ከደስታ የተነሳ የቢሻራ ሌላ ልብስ ከጎረቤት ምናምን ተውሼ ለበስኩና ተነስቼ ወደ እሳቸው ወደ ነብያችን ሰለላሁ ዐለይሂ ወሰለም ሲሄድ ጀማዓ ሰው እንዳለ የማያናግረኝ የነበረው ሰው እየመጣ ሁሉም ጀማዓ ሆኖ ይዘይረኝ ጀመር። ልክ መስጊድ ስገባ ረሱላችን ሰለላሁ ዐለይሂ ወሰለም ተቀምጠዋል፣ ሰሃባዎቹ ዙሪያቸው ተቀምጠዋል። ጠልሃ ኢብኑ ዑበይድላህ ረዲየላሁ ዐንሁ እሱ ነው ከጀማዓ ውስጥ ቆሞ ወደኔ መጣና ዘየረኝ። ከዛ በኋላ እንኳን ደስ አለክ ቢሻራ መምጣቱ ብሎ አሉኛ። ለጠልሃ ያችን ቀን መቼም አረሳለትም አሉ። መቼም አረሰው ማንም አልቆመልኝም ማለት እሱ ከአብን ማለት ሰው ዘይሮታል እኮ ግን እዛ ስገባ ማንም አልቆመልኝም ከጀማው። ያ ቀልብ የተሰበረ ሰው ነው ቆሞ ሲቀበለኝ ያችን መቼም አረሳትም ነበር ያችን ሁለት አሉ። ከዛ ሄጄ ረሱላችንን ሰለላሁ ዐለይሂ ወሰለም ለዘይር ሲሄድ ፊታቸው እንደ ጨረቃ ያበራል ከደስታ የተነሳ። ከዛ በኋላ አብሽር አሉኛሉ ሰይድና ከዓብ ቢን ማሊክ። አብሽር በምን አይነት ቀን አብሽር አሉኛሉ? አብሽር ቢኸይሪ የውሚን ምርጥ ቀን ማለት ዛሬ ነው፣ እናት ከወለደች ቀን ጀምሮ
እናት ከወለደችህ ቀን ጀምሮ ምርጡ ቀን ዛሬ ነው አብሽር ብለው ዘየሩኝ አሉ። ከዛ እኔ ደግሞ አሚን عندك ያ ረሱል ይሄ ነገር ቢሻራው ወይም ደግሞ ነገሩ እንደ አላህ አፉ እንዳለን የመጣው ከርሶ ነው ወይስ ከአላህ ነው ቀጥታ የመጣልኝ ሲላቸው በል ምን عندله ከአላህ ነው ይመጣል። እነዛ ሶስቱ ብቻ ለብቻቸው ተጠቅሶ ተውበታቸው እንደተቀበለ አላህ ያወጀበት ማለት ነው። ምን ይላል ሰይድና ከዓብ ኢብኑ ማሊክ እናቅ ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልክ ሲደሰቱ ፊታቸው ልክ እንደ ጨረቃ ቁራጭ ሲያበራና ያው ነበር እንደዛ አብሮቶ ነበር የዛን ቀን ላይ ብሎ ዘየሯቸው። ከዛ አጠገባቸው ቁጭ አሉ። አልኩና ያ ረሱላህ አልኳቸው ይሄን አላህ ተውበቱን ስላወጀልኝ ስለተቀበለኝ የተውበቱን መደሰቻ ማለት ነው ቢሻራ ምንድነው የምትሉትና ተሸኩር ነው ሹክር ሊላህ ለአላህ ጀለ ጀላሉ ምስጋና ሙሉ ከገንዘቤ ለአላህና ለመልእክተኛው ሰደቃ አድርጌዋለሁ። ገንዘቤን ያለኝን ገንዘብ እንዳለ ወጥቻለሁ። ይሄ እንخلاع من المال ከገንዘብ መውጣት ከገንዘቡ አፍሶ አይደለም ሙሉ ገንዘቡን ትቶ እንደ አዲስ መጀመር ማለት ነው። ስራውን ምኑን እንደ አዲስ ይጀምራል። ይሄ ነገር በአሁን ዘመን እንጃ አላሁ አለም በእነሱ ጋር እንደዚህ ነበረ። ሙሉ ገንዘብ ይወጣል። አንዳንዱ ተውበቱም ወይ ለአላህ ግማሽ ገንዘቡን ያወጣል፣ ግማሽ ሁሉ ከሙሉ ነገሩ። በእንደዚህ አይነት መልኩ ገንዘቡን ወጣለው ብዬ ስል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አይ የሆነ ያክል ገንዘብህን ያዝ فهو خير لك ለአንተ ኸይር ነው ከሙሉ ገንዘብክ አትልቀቅ ብለው ሲሉኝ እሺ ኸይበር ዘመቻ ላይ ያለኝን መሬት እሱን ይዟለሁ በቃ ሌላ ነገር መሬትም ሀብትም እኮ ነው እያንዳንዱ እርሻ ቦታ ምን ሁሉን ነገር ነው ጥሎ ሰደቃ ሊሆን ማለት ነው። ያ ኸይበር ላይ ያለኝን መሬት ይዛለሁ ሌላውን ግን አወጣዋለሁ ብሎ አላቸው። ከዛ ምን አልኳቸው አሉ ሰይድና ከዓብ ያ ረሱላህ ኢነ አላህ ኢነማ አንጃኒ አላህ ጀለ ጀላሉ እኮ እኔን ነጃ ያወጣኝ በስድቅ እኮ ነው በእውነተኝነት ነው እውነት ስላወራው እውነትን ስለተናገርኩ ነው። ወኢነ ሚን ተውበቲ ከተውበቴም ደግሞ አሁን አላህ ለተውበቱ ስለሰጠኝ ሹክር ከምስጋና ውስጥ ደግሞ አላ ኡሐዲስ ኢላ ስድቀን ማ በቂት በህይወቴ እስካለው ድረስ ይኸው አላህ በህይወት እስካቆየኝ ድረስ እውነትን እንጂ ሌላ ነገር ላላወራ በዛ ጭንቀት ሰዓት ላይ እውነት ነው ነጃ ያወጣኝ እንደዚህ አላቸው። ምን ይላሉ ሰይድና አቡ አዩብ ወላሂ አንድም አላቅም እኔ እስከዛሬ ህይወቴ ብለው ይሄን ሐዲስን የሚናገሩት ነብያችን ሰለላሁ ዐለይሂ ወሰለም ካለፉ በኋላ ከጊዜ በኋላ ነው የሚናገሩት ይሄን ቂሳ። ምን ይላሉ እስከዛሬ ድረስ እኔ አንድ ሙስሊም አላቅም እኔ በኔ ዕውቀት አላህ እውነትን በመናገር በዚህ ደረጃ የፈተነው አንድ ሙስሊም አላቅም እኔን አላህ እንደፈተነኝ ማንንም አይቼ አላቅም። ከዛን ጊዜ ጀምሮ ወላሂ ውሸትን አስቤ አውርቼ አላቅም። ለረሱላችን ሰለላሁ ዐለይሂ ወሰለም እንዳልኩት ከአላህ መከጅላለሁ የቀረውን ህይወቴንም እንዲጠብቀኝ ከውሸት በእውነት ያወራው ብሎ አላህ በእንደዚህ አይነት መልኩ ሐዲሱን ነገሩን። አላህም ይሄን ቂሳን ከነገረን በኋላ ምንድነው ያለው? ያ አዩሃ الذين آمنوا اتقوا الله وكونوا مع الصادقين ያ አዩሃ الذين آمنوا اتقوا الله አላህን ፍሩ وكونوا مع الصادقين ከእውነተኞች ጋር ሆኑ ደግሞ እውነትን በመናገር ከእውነት ውጪ ከአፍ ሳይወጣ ከእውነተኞች ጋር ሆኑ። እሙን እውነት ወደ ቅኑን መንገድ መመራት ነው የሚወስደው። ቅኑ መንገድ ወደ ጀነት ነው የሚወስደው። ውሸት ወደ ጥሜት ነው፣ ጥሜት ወደ ጀሃነም። ከእያንዳንዷ ሙሲባ ሊያወጣን የሚችለው ውሸትን ደግሞ ለቀልድም ብሎ ያወራ አላህ ጀለ ጀላሉ ይዘዋል። መዋሸት የለበትም በምንም አይነት መልኩ እውነትን አጥብቆ መያዝ ነጃ ያወጣል ማለት ነው። በዚህ መልኩ ነበር ይሄን ትልቅ ትምህርት አላህ የሰጠን። እኛንም ተውበቱን አላህ ይወፍቀን፣ ተቀባይ ለሆነ ተውበት የምንወፈቅ አላህ አድርገን፣ እውነተኛ የአላህ ባሪያዎችም አላህ አድርገን። ሰለላሁ ዐላ ሰይዲና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም ወልሐምዱሊላሂ ረቢል ዓለሚን። ወሰነ በዚህ መልኩ አለቀ ጉዳዩ። ለምን ይባል ልክ እንደዛው ነው እንጂ ጎድቶትም من حج فزارك حج አድርጎ የኔን ቀብርን መጥቶ የዘየረኝ ከሞትኩ በኋላ ነው ሰይዳችን ሰለላሁ ዐለይሂ ወሰለም ካነ في حياة አልሁደኒ የተባለ አንድ ገጣሚ ነበር። ከዚህ በፊት ምን ነበር ያለው አሉት ለሰይድና አቡበክር ረዲየላሁ ዐንሁ